ትችላላችሁ። አይዞሽ እሺ እናት። እሺ አሜን አሜን። በአምላክ አሜን። በደንብ ፎቶ አንሱን። እንደዚህ በጣም ደስ ብሎኛል። እውነት እውነት የኔ ምርቃት ደረሰ የኔ ምርቃት ነው። እኔ መቼ ቀን መርቄ ወድቆ ያውቃል? እኔ መቼ ቀን ምርቃቴ ከትንሽ ቅደም አልኩሽ። ሙኒትዬ ቀደመ መድኃኒዓለም ቀደመ ኪዳነ ምህረት ዛሬ በዕለተ ቀኗ እሰይ እንደው ጋይሶች በስመ አብ የትላንትናውን ጭንቅ ያየ ይሆናል። ቁጭ ብሎ እኮ ነው ያለ። ቁጭ ብሎ ተኝቶ ወይ ስራ ሄዱ ይሆናል። ሳሪ ንገሩን ለጋይስ ላይ ሚኪ እናመሰግናለን። ከኛ ጋር ለነበራችሁ ሁሉ የዱባይ ኮሚኒቲዎች በጣም እናመሰግናለን። ፈጥናችሁ ደርሳችኋል። የወገናችሁን ጩኸት ሰምታችሁ በቃ ኤምባሲ ማለት እንደዚህ ነው። ቦታው ላይ ተገኝታችሁ የዱባይ ፖሊስ ሁላችሁንም እናመሰግናለን። በቃ ህይወት መትረፍ ምክንያት የሆናችሁ ሮጣችሁ የሄዳችሁ ፖሊሶች እንዲሁም ማሚ የዱባይ ኮሚኒቲ ማነው ሁላችሁንም እናመሰግናለን። ከተባበርን ይሄንን እኛ በቃ ማርያምን ማታ ገስት ላይ የነበረው ሁሉ ሲንቀጠቀጥ ነበር። ማውራት ሁሉ አቅቶን ነበር። ሁላችንም ጉቺ ማፋ ተሳስሮ ሁላችንም የምንለው ነገር ጠፍቶብን ነበር። ምክንያቱም ጉቺ እንዳትል ጉቺ ካለችበት ሩቅ ነው፣ ሳሪ ካለችበት ሩቅ ነው። ቅርብ ትንሽ ማሚ ብቻ ነበረች። ስለዚህ እግዚአብሔር ይመስገን በቃ ዋና መትረፏ ነው። ለእናት ለአባቶቿ እንኳን ተረፈች፣ ጉዳት ሳይደርስባት ተመስገን በቃ ማርያምን። ሰዎች ማን ነበሩ? እንደውም ሄደው የነበሩ እንዳይረሱ ስታም የዱባይ ኮሚኒቲ ጥጋቡ ነው ማን ነበር? ሁለት ልጆች ሂደው ነበረ ከዘመድና ቤተሰቦቹ ከአንድ ወንድና ባለቤቱ ጋር ነበሩ። ዘመድና ቤተሰቦቹ በጣም እናመሰግናለን። እግዚአብሔር ይስጣችሁ። ቴንኪዩ እግዚአብሔር ይስጣችሁ። በጣም እናመሰግናለን። አሁን ደሞዟን ልትወስዱ የምትሄዱት ሰዎቹ ቤት ነው? ለምን እዛው አልሰጧችሁም ነበር? ደሞዟን አላመጣማ ማሚ። ሰውየው እንዴት ነው ማለት ሰውየው ለእሷ ጥሩ ነው? ኧረ በጣም ሊያቀጣጥል ሞክሮ ነበር፣ ግን አፋፉን ነው ያሉት። ምንድን ነው ያሉት? ስማ ሁለታችሁም ሙታም ናችሁ፣ ሁለታችሁም ወንጀለኞች ናችሁ። እሷ በሰርቃ ትትከሰሳለች፣ አንተ ያኒ ክስ ከፈታ ነው እንጂ የተረጋገጠ ወንጀል አይደለም። እናንተ ግን በድብደባ ምክንያቱም የሆስፒታሉ ወረቀት ድብደባ ነው። በዚህ ይከፈታል። ትስማማላችሁ? ተስማሙ። እኛ የምንስማማው አልኩት። እሷን ወክዬ ስናገር የነበርኩት እኔ ነኝ። እኛ የምንስማማው ካንስሌሽን፣ ፓስፖርት፣ ደሞዝ፣ እቃዋ ከተሰጠን እንስማማለን። ተናዘል እናደርጋለን። የደረሰባትን እነሱ ካለ ያገኙት አለን። ኦኬ አለ። ሲጠየቅ ወዲያውኑ ነው ከኪሱ ላፕ አድርጎ አውጥቶ ፓስፖርት ሰጠኝ። እዚህ ቁጭ ብዬ የኛው ልጅ ነው የከነሰላት። ተከነሰለ። ቀሪ ደመወዟ እቤት ነው። ሻንጣዋን አልኩት መቆም ስለማንፈልግ እንኳን እቤት ውስጥ ያሉት አበሾች ሰብስበው በር ላይ ያምጡልን፣ ደመወዟን በር ላይ አለቅ። ኦኬ ተፈራረሙ። ወጣ ሰውዬው። ምክንያቱም እሷ ብትከስ ራሱ የእሷ መብት በቃ አስጠብቀሻል ማሚ። እሷ ብትከስ ለዚች መንጓተት እንጎተታለን እንጂ ምንም አናመጣም። መጨረሻ ጥሩ አረግሽ። የሚፈለገው ይሄ ነው። ሰርታ የምታድር እንጂ ከሀብታም ጋር ስትካሰስ አትውል። እሷ ዋና በህይወት መውጣቷን በቃ ማሚ ወደ በሯ አትጠጊ፣ ሄደሽ እቃውን ብቻ ተቀበይ፣ ወደ ቤት ሂጂ። አረፍ ምን ይላል ላይፍ ላይ ሎኬሽናችን ስለተሰጠ እዛ ላይ የነበረው እንዲከነሰል ምን እንደ ላይፍ ላይ ሎኬሽን አልተሰጠም። የተሰጠው በዋትሳፕ ነው። አሳየሁት በራሴ በዋትሳፕ ነው ሎኬሽን፣ ሌላ ነገር የለም። ሰው ቢመጣስ በር ላይ ምን ፍለጋ አልኩት። ምን ፍለጋ ይመጣል? እኛ አበሾች ነን ባለጌው። ይከነስ ይሰረዝልን ምናምን ሲል አንተ ምን ትክሳታለህ አልኩት። ይሄ ዝክራዋ ነው። እሷ የምትክሳት ነገር አለ። የሚከነስለው ምኑ ነው የሚከነሰለት? እንዋጠው ወደ ውስጥ እንዋጠው። ሳቡት ቢዲ ምናምን ያልነውን እኮ ነው። ሎኬሽን በእንትን ነው የመጣው። እንግዲህ መጥተው ያሉት ምንድን ነው የእንትኖቹ ከዳማዎቹ የተረጎሙልን ነው። እናንተን እኛ ጋር መጥተው ሲከሷችሁ ነበር። እንደገና ለእናንተ ተረጎምኩ አልኩኝ። እኔ ደግሞ አውቀው አስፈራርተዋቸው ነው የሚሆነው ማሚ። በቃ ይወጡ እነሱም። አንዷ ሲጀመር ቪዛ አልተሰራላትም፣ አንዷ እንደዚህ ራሳችሁ እንጂ ምንም ቢሆን ልጆቹ ከእሷ ጋር ማንም ቢሆን ደግሞ ጉቺ በሰዓቱ በእነሱ ቤት ቢሆን እኔም ቢሆን ያላሉትን አዎ ብሏል ነው የምለው። ነብስ ማያስረፍ ነው
ሊያጣሉ እንዳይሞክሩ እርስ በርስ። እንደውም ልጆቹ እሷን ሲያረጋጓት ነው የነበረው። መስክረውላታል ሁሉ ለፖሊስ የመሰከሩት እነሱ አይደሉ እንዴ? ደግ አረጉ። እንደው ከተረጎመች ራሱ አያገባቸውም። እነሱ ላይቭ ላይ መሰጠቱ እንዴት አውቀው ነው እነሱ ይከታተላሉ? ሲቀጠቀጥ እየሰማ እነሱ ፖሊስ የጠሩበት ሰበብ ሲጀመር ምንድን ነው? ሰው እየመጣ እንደሆነ እኮ ኦልሬዲ አውቀዋል። ሳንቀደም እንቅደም እኮ ነው። እኛ ላይቭ ላይ መሆናችን አውቀው ነበር። አውቀዋለሁ። እነዚህ ቆሻሾች በር ላይ ቆመህ አንተ ራስህ ምን ነበር የምትለው አልኩት። ፖሊስ ከመምጣቱ በፊት ስታስፈራራ አልነበር? እናት እህት ቆሙ ሲያስፈራሩ ነበር። ሰው እንደሌላት እናቴ ትሙት ማንም ምንም እንሁን እዚህ በምንም ነገር ብንለያይ የሰው ሀገር ላይ ራሳችን በራሳችን ብቻ በቃ ፓወራችን እህቶቻችን መቤቴን ማንም ሊገላምጣችሁ መብት የለውም። እዚች ሀገር ላይ እስካለን ድረስ ህጉን የማታውቁት ከሆነ እኛ በሶሻል ሚዲያ ተገቢውን ምክር እንሰጣችኋለን፣ ተግባራዊ ያድርጉ። የመዳሞቻችሁን ቁጥር ደግሞ ለቤተሰብ ወይ ለቅርብ ጓደኛ ወይ ደግሞ በወረቀት ጽፋችሁ አስቀምጡ። ልክ ችግር ሲደርስባችሁ ስንጠይቃችሁ ስልክ ቁጥሩን ቶሎ ትሰጡናላችሁ። የሆነ ነገር ሎኬሽንም ለሆነ ነገር ላኩ። ፓስፖርት ኮፒያችሁን በስልካችሁ ያዙ። ከዛ በተረፈ ምንም ቢደርስባችሁ ዱባይ ላይ አለንላችሁ። እግዚአብሔርን የእውነት ነው አለንላችሁ የምንለው። ሙኒት ሩቅ ነው ቤቱ እዚህ ጋር 14 ደቂቃ ያሳያል። ይሄዳሉ። የለ ሂደሽ ሻንጣውን ተቀብለሽ ወደ ቤት እስክምትሄጂ አሁንም አንወጣ ውጭ ሄጂ ማለት ይቅርታ፣ የጉቺ ቤት በጣም ይቅርታ። ዛሬ ጉቺ ዲስለውም ሳርዬ በእናትሽ በላይ ምን የጉቺን ቤት ባርኩ በእኛ ስም ጀማውን ተቀላቅላለች። ያለች ስትቀጥል የዱባይ ጀማዎችን እህቴ ጉቺ ተቀላቅላለች። ጓደኛችን መውጣት የእሷ ቤት ነው ሰበብ ተቀላቅላለች። ጉቺ ተቀላቀልኩት ለዛሬ ልተባበራችሁ ብዬ ስሚ ጉቺ ልብሽን እኮ ማታየ ነው እንደዛ ስትርበተበች አፍሽ ሲተሳሰር መቀላቀልን ምን ያገናኘዋል? ሴትዮ በጣም ተቀላቅለሻል። አልተቀላቀልሽም፣ ግን ዛሬ ደግሞ እንደፈለግ እንድንሆን ፍቀጂ ሆኖ አልኩኝ እኮ የፈቀድኩላችሁ ልጋጋችሁን ጎትቱ። ግን እኔ ተቀላቅለሻል ብለናል። ተቀላቅለሻል። እሱ መጣ ጉቺ እሱን አስገቢ። አንድ ሰው አስወጭ ነው ይሳቅን አስገቢው። እኔ ታውቂው ነው ያማቸው እንዴ? እናንተ ናችሁ የምትተዋወቁት። አስወርዱ። ሞዴሬተር ስጭና ሞዴሬተር አለሽ እኮ ማስገቢያ የለኝም ማሬ፣ የለኝም ማስገቢያ። ልስጥሽ። ይኸው እዚህ ጋር አንድ ቁጥር እየጻፈ ነው። አስገቢው። ሱቅ ያስገባሃለሁ ወንድሜ ማርያምን። በዚህ አጋጣሚ አንተ እንፈልጋለን። እሺ ጋይስ፣ እሱ ማለት በጣም ነው የምትለየው። መቤቴ ብር ተበላባት ኮሚኒቲ ነው እኛ ጋር ነው የሚሰራው። መሲ ሰጥቼሻለሁ። እሺ እሱ አንድ ቁጥር ጻፍሽ። ልጆቹም ቢያውቁት ነው። እሺ ጉቺ አንድ ፎሎ አድርጉ ሁላችሁ። ሰላም፣ እንዴት ዋላችሁ? እንዴት አረፈዳችሁ? ትላንት አይቼዋለሁ። ጋይስ የኢትዮጵያ ኮሚኒቲ ነው። እዚህ ዱባይ ላይ ነው። የተለያየ ችግሮች ሲፈጠሩባችሁ እሱ ጋር መደወል ትችላላችሁ። ያግዛችኋል። በተለያዩ ምክሮች እንትን ይላችኋል። ፎሎ አርጉት። ለዛ ነው እንዲገባ የምንፈልገው በየቦታው። ቢኮዝ እኛ ወይ ስራ ላይ ሆነን ወይ ደግሞ ሳንሰማችሁ ወይ ሳናያችሁ ስንቀር እሱም ማውራት ትችላላችሁ። እሺ ቤተሰብ እና ከሌለው ሙኒት ከሌለች ጁዬ ከሌለች ለእሱ በውስጥ ጻፉለት፣ ይመልስላችኋል። የትኛውንም ኤኒ ችግር ከሆነ እሱም ማውራት ትችላላችሁ። እንደ ወንድም ሰፖርት ያደርጋችኋል። ልጅቷ ያው በዚህ አጋጣሚ እንግዲህ እዚህ ላይ ለተባበራችሁ ሁሉ እናመሰግናለን። ሞኔት ጀግናችን ብለናል። ሳሪ ሁላችሁም እና ያው በኮሚኒቲያችን ስም እናመሰግናለን ብለናል። ችግር የለም፣ እኛም እናመሰግናለን። እናንተ በዛ ሰዓት በዛ ጨለማ ሳትሉ ምን ሳትሉ ከኛ ጋር አብራችሁ ደፋ ቀና ስላላችሁ እናመሰግናለን። የምር ቴንኪው ይሳቅ። አንተን አለማ ፎሎ አድርጉት ደግሞ ፎሎ አድርጉ ጋይስ። እዚህ 8000 ሰው አላችሁ። የትኛውም ሀገር ብትሆኑ ይሳቅን ፎሎ አድርጉት። ቢኮዝ ዱባይ ላይ ሰው ቢቸገር እንኳን አሁን በቀደም ሳውዲ ላይ ሲሯሯጥልን የነበረው ኮሚኒቲ አገኝቶ ሲያወራልን የነበረው እሱ ታሜ። ያው ታሜ ቢገባ ደስ ይለኛል። ታሜ ማይኛው ሰው ነው አለ። ታሜ ያለ አይመስለኝም። የለም ካለማ ይገባል። ግን ታሜ የሚኛው ሰው ነው። ዋኔ ወርዳለሁ። እሺ ታሜ ከመጣ ውጭዬ አላየሁትም። የለም አልመጣም። ታሜን አላየሁትም። ፎሎ አድርጉት ይሳቅን ጋይስ። እንግዲህ
ማቸዋል ሁላችሁም ፎሎ አድርጉ። ቤታየው ፎሎ አርጓት ይላሉ። አርጓት ቤታ ነው። ቤታ እኮ ሄዲ ትታንተኝታለች። እኛ እዚህ ስንለፈልፍ ይሄኔ ለጥ ብላለች። ሰዓቷ ነው። በእነሱ ማታ ነው እንዲ አሁን እንዴ ሰዋ ሌሊት ነው። ከተኛች እኮ ታዲያ ድምፁ እንትን ይላታል። ሌሊት ነው እንደኔ በእነሱ ሌሊት ነው እኮ። የሆነ ቤት ድምፅ ከፍቼ ካልተኛው የሆነ የሚያወራ ነገር ካልሰማሁ ወይ ስልክ እያወራው ካልሆነ እንቅልፍ አይወስደኝም። ወይ የሆነ ሰው ቤት ከፍቼ ላይቭ ነው የምተኛው። ለምዶብኛል። ማርያምን ላይቭ ከፍቼ ነው የምተኛው። በቃ እኔም ለመደብኝ እኮ ጌታ። ያ እኔ ራሱ እንደዛ ሆኛለሁ ስታይ። ጋይስ አብረን ሻንጣ እንቀበላለን። ብር ተቀብለን ሙኒትም ወደ ቤቷ እኛም ሁላችንም ወደ የስራችን እንሄዳለን። እሺ ጋይስ ይችን ብቻ ታገሱ። እኔንም ፎሎ አድርጉኝ። እኔም እስካሁን 100 አልገባውም። ኬክ ልቁረጥበት እስኪ። እንደዛ ሙኒትንም ፎሎ አድርጉ ጋይሶች። ፎሎ አድርጉ እያልኳት ትቆርሻለሽ ኬክ 100 ስገባ ቆርሳለሁ። እንቀያየር ሙኒትዬ፣ እንቀያየር። 100 ነሽ እንዴ? ከዛ በላይ ነሽ ምስርዬ። 180 ደረስኩ እኮ። ለማን እንዴ ተነስቼ ፎሎ አድርጓት። ሙኒትን ፎሎ አድርጓት። እንቀያየር አካባቢ ወይ ማለት ላንቺ ማኔም ለሀሜት እየሰበሰብኩ ላምጣ በቃ። ችግሩ ኮሙኒቲ ይኸውልሽ፣ እዚህ ላይቭ ላይ 1000 ሰው ካረገሽ 500 ነው የሚቆጥረው። ያስጠላው ፓርት። ፎሎ አድርጓቸው ሁሉንም ጋይሶ። ይሳቀንም ፎሎ አድርጉ። ሙኒትን፣ መሲን፣ ብርጅስቶንን፣ ሳሪን፣ ቤታን፣ ጁጁን፣ ምስርን፣ ዝኑን እንዳለ ገዝቱን ኢቨን ቤቱንም ፎሎ አድርጉ። ተንቀሳቀሱ። ሌሽ ማለሽ ነው ፎሎ ማታደርጉ። እታች ራሱ እርስ በርሳችሁ ፎሎ ተደራረቡ። እኔ ግን የተረዳሁት እርስ በራስ ስንተባበር ማንም እንደማይችለን ነው። እውነት በጣም ደስ ይላል። አያችኋ ጋይስ፣ የፈለገ እርስ በራስ ልንጣላ እንችላለን፣ ግን ለሌላው አንዳችንን አሳልፎ አለመስጠት። አውሩ እንጂ ጸጥ አትበሉ። ምን ይስከ ማን ታውሯን? የለፈለፍኩ ደከመኝ እኮ እንዴ! ምን ጉድ ናችሁ? እኔም ደከመኝ። ጉሮሬ ነው መሲ አውሪ። እርስ በርስ ደግሞ ፎሎ እየዘፈኝልን። እሺ አረስ ማለት ቡጪ ቡና ጠጪ። አፍልተሽ አታፋሽ ማሬ። ጠጣሁ እኮ ማሬ፣ በዚህ ሙሉ ጠጣሁኝ እኮ ደከመኝ። እንቅልፌ መጥቷል። አንዴ ቤቴ ድረሱ ይቀባበሉ ብዬ ነው። ባርኩኝ ደግሞ መባረክ አትርሱ። እኔ እኮ ፍዝዝ ምለው ባርኮት ስታቆሙ ነው ፍቅሮቼ። ባረክ ባረክ ብታርጉኝ ንቅት ድንግጥ ጨዋታው ወሬውን ላይ ይመጣልኛል። ፍዝዝ ስትሉ ወሬውን ላይ ይጠፋብኛል። ለዛ ነው ማሮች። ታፕታፕ አድርጉ። አንተ አሮና በበቀደም ምን ነው ባርከኝ ስልክ ሌላ አሮና ነው ላጥ ብለህ ከወጣክ በሰላም ነው። ምን ነው ለድሮ እንደምን ዋልሽ ደህና ዋልሽ ትለኛለህ። ባትባርከኝም ተወርውረህ ከወጣክ በስመ አብ። ሰው እኮ ተቀይሯል። ሰው ተቀይሯል።
ማን ነው? ለማን ነው? አሮናዬ የኔ አባት ኧረ አያስፈልግም ነበር። ምን አስጨነቀቅ? ተጨናነቅ የኔ ጌታ። አራት ቸገር አያስፈልግም ነበር የኔ ጌታ። በወጣ ይተካልክ። እድሜና ጤና ይስጥክ የኔ አባት። ሰርተ ግባ፣ ተኝተ ንቃ። አዎ የእድሜ ጸጋውን የጤና ካባውን ያልብስክ። ዝም ብለህ ነው ተቸገርክ። አያስፈልግም ነበር የኔ ነገር ሰው ማስቸገር። አስቸገርኩክ። አዎ ተባረኩ ተባረኩ። እንዲህ በትነሽ የማጨርሽው ሀብት ይስጥሽ። ይህ መኒገን የሰጠሽኝ ሴትዮዋ እንደው እንዲህ በትነሽ ዳጊዬ የማጨርሽውን ሀብት ይስጥሽ። የዱንያውንም የአኪራውንም ይስጥሽ እናቴ። ተደሰቺ። አዎ አትቸጋገሩ። ረገጥ አርጋችሁ በደንብ ስጡ። አያስፈልግም። ወይዘሮ ቤታየዋ ተኝታለች። አሁን ባርኩኝ። ሴትዮዋ ተኝታለች። እንደ 9 ብር አህያ ተገልብጣ። አሁን ብርክርክ አድርጉኝ በተኛችበት። አታሲዝ እንደሆነ ታውቃላችሁ። ሌሊቱንም ቀኑንም ነው የምትለምነው። አየር ሰዓትም አልሰጥ አለችን እኮ። ተኝታለች። አትቸጋገሩ። አታያችሁም። ለእኔ ባርኩኝ ፍቅሮች። ወይ አሩን አየር አስቸገርኩክ። በቃ የኔ አባት ይበቃል። አያስፈልግም። ተባረክ። አዎ እግዚአብሔር ይስጥክ። በወጣ የተካ የኔ አባት። አዎ የኔ ጠንበለል። እሰይ በቂ ነው። አሮናዬ እንደው የኔ ነገር ሰው ማስቸገር ምን ነው? ሳቃችሁ ምን ያስቃል? የድሮ ወዳጄ ነው እኮ አሮና። የድሮ ወዳጄ ነው። የዛሬ እንዳይመስላችሁ የጥንት ወዳጄ ነው። ዳጊዬ እንደሰጠሽኝ አበባ ሽቁጥቁጥ ድምቅምቅ ያለውን ያበበውን ያማረውን ህይወት ላንቺ ብያለሁ። ቺትም ቻትም የማያውቀውን ጉድ ሀዝባንድ ላንቺ ብያለሁ። ሌላ ታፕታፕ የማያደርገውን ሀዝባንድ ላንቺ። አዎ ሌላ ታፕታፕ የማያደርግ ሀዝባንድ ቺትም ቻትም የማያውቅ አንዴ ስጠሪው 7 ያቤት የሚለውን ባል ይስጥልኝ የኔ ፍቅር። አዎ የትም ያልተነዳውን 00 መሪ ያላዞረውን ባል ይስጥሽ። ተቸገርን እኮ ሌላ ቦታ ታፕታፕ እያደረጉ። አዎ ሳቁ እናንተ እነ ቁሪኝ ሳቁ። አይ ዳጊዬ እንደው እኔ እኮ እንደውስ ጊፍተር እያስቸገርኩኝ ነፍጠኝቷ የኔ እናት ዳጊዬ። ኧረ ተባረኩ። አትጨነቁ፣ አትቸገሩ ፍቅሮቼ፣ አትቸገሩ። ዝም ብላችሁ ባርኩኝ፣ አትቸገሩ። ወይዘሮ ቤታዩ እንድን ነገ ማትነቃም አታስቡ። አታያችሁም፣ ተኝታለች። አትቸገሩ። ለጥ ብላለች እንደ 9 ብር አህያ ተገልብጣ። አታስቡ ማሮቼ። የእኔ ፍቅር የሀገሬ ልጅ ስትወጪ ስትገቢ አይላቪው የሚለውን ሀዝባ እንዲስጥሻቡ በገባሽ በወጣሽ ቁጥር የሚስምሽን ሰዎቹን እንዳለ ሚዩት አድርጌ ብቻዬን እየተባረኩ ነው። ደስ አይል? ሁሏም ሚዩት አድርጋለች። ተመስገን። ቤቱን 40 ቤት አስመስለውት 3 ለቅሶ ሊደርሱ የመጡ ነው የሚመስሉት። አየርሽን አንያዝብሽ ብለን ነው ማሬ። ሚዩት አድርጎ አያስፈልግም። እናንተ ድምፅ እንደውም ገበያ ያባረራል፣ ስራ ያባረራል። ሚዩት አድርጎ አያስፈልግም። ህይወት ሀይቅዬ ያላትን ቁሪኝ እየሰጠች ነው። ከቁሪኝ መድኃኒዓለም ያውጣሽ እናቴ። ኪስሽ ሙላ ረገጥ አድርገሽ የምትሰጪ ያድርግሽ። ከታች ፎሎ ተደራረጉ። ይሳቅንም ፎሎ አድርጉት፣ ሙኒትን ፎሎ አድርጉ፣ ብርጅስቶንን፣ ሳሪን፣ ቤታን፣ ዝኑን፣ ጁጁን ቴንኪዩ። ዓለም አቀፍ ሀሜተኛን ሁሉን ፎሎ አድርጉ ፍቅሮቼ። ተባረኩ። ታፕታፑ ራሱ 1 ሚሊዮን ሊያስገቡት ነው። ቴንኪዩ የኔ አባት። ጥሩ ሰው፣ ደግ ሰው፣ ደስ ትላለህ አንተ። ጥሩ ሰው ነህ። በስመ አብ። ዛሬው ደግሞ ይለያል። ማነክ በእናትህ? እስኪ ፎሎ ባክ ላርግክ የኔ አባት። ተባረክ። በወጣ ይተካ። የምትሰጠው አትጣ። ፎሎ ባክ አረኩክ። መልካም ሰው፣ ደግ ሰው። ተባረክ አባቴ። እሰይ። ጠላት ይቃጠል። ቁጭ ብለው እኮ ሚዩት አድርገው እየታዘቡ ነው እኮ። ተባረኩ። ውይ ሰከርኩ እኮ በመሳም።
አሲዝ ነበር። አሁን አታሲዘኝ ነበርኩ ብትኖር መተኛቷ በጀኝ እንጂ ከልጅ ልጅ ቢለዩ እኔን እንዲያረጋችሁ እያለች እየየዋን መከራ ነበር። እግዚአብሔር ይመስገን ጥሩ ሰዓት ተኛችልኝ። እሰይ እሰይ። አንዴ መነጽሩን አንዴ ኪሲንጉን እየተሳሳምኩ እሰይ። ባለመኖሯ ነው ባለመኖሯ። እሰይ ለጥ በያገሬ ልጅ ማታ ጌም አለብሽ። ይደክምሻል ይደክምሻል። ተኝ ተኝ። ቀኑንም ሌሊቱንም ስለምኝን የዋልሽው ተኝ። ለጥ በይ። አዎ ለልመናው እኮ ፋታ አጣች ፋታ አጣች። አንዴ በርበሬውን አንዴ ጨውን አንዴ በረኪናውን ሲያጠጧት እኔን አፈር ልብላ። ደክሟት ነው ትተኛ። እኔን ባርኩን ደክሟታል። እኔ ወርቅ ውይ ኤፍዬ የጠፋ ሰው ካናዳ ዶላራችሁ ወደቀ ስል አልወደቀም አልወደቀም። ኤፍዬ የካናዳ ዶላር ደበዘዘ ስል ለካ አልወደቀም። ኤፍዬ እሰይ እሰይ ይሁን የኔ አባት ተባረክ። አይ ይሄ ሰውዬ ደግሞ ተባረክ የኔ አባት። ነጭ ልብስ ለብሰን የነጭ ልብስ የለበሰ ሰው ጣ ክፍሌ ነው እወዳለሁ። ተባረክ። ሰተክ ማጨረሰው ሀብት ይስጥክ። ስትገባ ስትወጣ ትሳምክ ሚስትክ እንደዚህ እየደጋገምክ እንደሳምከኝ። አዎ ባለቤትክ ስትወጣም ስትገባም ትሳምክ። አዎ ኤፍዬ ካናዳዎች እንዴት ናችሁ? አዎ የካናዳ ዶላራቸው አይረባም ስል ይረባል ይረባል። ጥሩ ነው ምንዛሬ ደስ ይላል። ተስተካክሏል። ኤፍዬ ተባረክ። ምንድን ነው የሚያስቃችሁ? ቆይ እኔ ኮመንታተር ምንድን ነው የሚያስቃችሁ? ውይ ቆንጅዬ ልጅ መጣች በመነጽር የኔ እናት ስታምሪ ቆንጅዬ። እሰይ ተባረኪ። ቆንጆ መነጽር ያረግሽ ልጅ ስታምሪ የኔ ቆንጆ ሸሞን ሟኒት ዝብንን ያልሽ ዘበናይ ተባረኪ። ደከመኝ እኮ መሳሳሙ ራሱ ደከመኝ። ቤቱንም ፎሎ አድርጉት ፎሎ አድርጉት። ታፕታፑንም ሚሊዮን አስገቡት። ወይ ቤታዮ ደክሟት እኮ ነው እንጂ ሀገሬ ልጅ እኮ እንደምንም ተነቃቅታ ያለ የሌለ ሞራሏን ሰብስባ እኔም አለው ትል ነበር። ግን ልመና ፌንት አወጣት። በልመና ፌንት ወጣች። ራሷን ስታ እኮ ነው የተኛችው። በልመና ራሷን ስታ እኔን አፈር ልብላ። በልመና ራሷን ስታ ነው እኮ አቅቷትን የተኛችው። ዳግዬ እንደው ምን አባቴ ላርግሽ? ወይ አንቺ ደግሞ እንደው ይለያል እኮ ይለያል። የኔ ፍቅር ትለይብኛለሽ የኔ መልካም። አዎ ለየት ያለውን ነገር ይስጥሻ መድኃኒዓለም ለየት ያለውን ነገር። እሺ ተባረኪ ተባረኪ ተባረኩ። አይ ተባረክ ተባረክ። ወይ አንተ ጥሩ ሰው ነህ። መስማ ደግሞ ዝም ብዬ ሳይክ መሳሳም ትወዳለህ። በደንብ የምትስመዋን ይስጥክ እግዚአብሔር። ያው በጣም ሳሚ ነክ ደስ የምትል ጥሩ ሳሚ ነክ። እሱ መድኃኒዓለም የምትስመዋን ይስጥክ። ተባረክ የኔ አባት። ቀላል ይሳሳማል እንዴ? ጥሩ ሰው ደግ ሰው። ተባረክ የኔ አባት። ገላትያ መጣክ። አንድ ጥሩ ሰው ቆንቶ አውቄ ገላትያዬ የኔ አባት ጥሩ ልጅ ደስ የሚል ልጅ መጣ እኮ። ዘመናችሁ ይባረክ። የሰጣችሁን የምትሰጡት አትጡ። ቤቱን የባረካችሁ የሰጣችሁ የምትሰጡት አትጡ። ከኪሳችሁ ተበደሩ። ሁሌም ሰጪ ሆኑ፣ ተቀባይ እንዳትሆኑ። መድኃኒዓለም ያሰባችሁትንም ያላሰባችሁትንም ጨምሮ ጨማምሮ ይስጣችሁ፣ በወጣ ይተካላችሁ። ሁሌም ሰጪ ሆኑ፣ ተቀባይ እንዳትሆኑ። እድሜና ጤናውን ይስጣችሁ። የእድሜውን ጸጋ የጤናውን ካባ ያልብሳችሁ። ተደስታችሁ ኑሩ። ለወግ ለማዕረግ ያብቃችሁ። ካላገባችሁ አግቡ፣ ካገባችሁ ውለዱ። የወለዳችኋቸው ደግሞ ኢትዮጵያንም አፍሪካንም ኤርትራንም ያስጠሩ። ለዓለም መፍትሄ ይሁኑላችሁ። በልጆቻችሁ ተደሰቱ። አዎ ሰጪ ሁኑ። የሰው ፊት አያሳያችሁ። ተባረክ አንተ ሰውዬ ተባረክ። እንደው ምን አይነት ደግ ሰው ነው ዛሬ ቤት የመጣው። የምትሰጡት አትጡ። ተኝታለች አታስቡ። ተደሰቱ። እንደው ያስደስታችሁ መድኃኒዓለም በሰጣችሁት እጥፍ ድርብ ጨምሮ ጨማምሮ ይስጣችሁ። ደረሰች ሙኒት ደረሽ ታወራለች። ምን የኔን ሽቀላ ለማበላሸት አስመሰልብሽ? ሳሪ ስትደርስ ወደዛ ቆይቻ አሁን ገና መምጣት ኔ ቅርታ አላወኩም። ላይ ታወራለች። ተረጋጊ እንጂ ምነው እኔ ስባረክ ቅናት አስመሰለብሽ? አረ ማርያምን አላየሁሽም። የለውም ነበር ወደዛ ያለመኖርሽ ጥሩ ነው።
የእናንተ አዚም ነው ቤቱን ጣርጎ ይዞብኝ የነበረው። እስከ ስንት ሰዓት ሙሉ ጋላሪን ሙሉ ልኝ ስለ የቆየው ሴትዮ። እሰይ እሰይ፣ አቤት ይሄ ሰውዬ በጣም ነው ጥሩ ሰው ነክ። አንተንማ እንደው እንዴት አይነቷን ጀግና ሳሚ እንደምታጋጥምክ መርቄ ያለው እንደው ነቃ ደንገጥ ያለችዋን ጉድ ዋይፍ ለአንተ። አዎ ቺትም ቻትም የማታውቀውን ከአንተ ውጭ ሌላ የማታየውን ሌላ በውስጥ ታፕታፕ የማያረጋትን ሚስት ይስጥካቡ ሼር ተደርጎ የማያልቀውን ሀብት ለአንተ ብለናል። በጣም ከባድ ግለሰብ ነክ። ዛሬውኑ መጠቅ ይህ ሁሉ ምንትን ባርኮት ተባረክ የኔ አባት። እሰይ ተደሰት፣ ተባረክ። በጣም መልካም ሰው፣ ትልቅ ሰው፣ እግዚአብሔር የባረከክ። ቴንኪዩ ቴንኪዩ ብዬ ቴንኪዩ። ተባረኪ። አልፎ እንደዚህ ጣል አድርጉ። አትጨናነቁ፣ አትሳቀቁ። ምንም አያሳቅቅም። ያላችሁን ቤቱን ባርኩ። ወይ ባባ ጆን ባባ ዙሚዬ የጠፋ ሰው የኔ አባት ጠፍተክብኝ። እሰይ ዙሚዬ የኔ አባት እንኳን ደህና መጣክ። አንተ ጠፍተክብኝ። ተባረክ። በወጣ የተካ ዙሚዬ ጠፋህብኝ ሰሞኑን። እኔ እኮ ሰዓታቸው አልተግባባንም የሚሆን ጠፉላለው። እንኳን ደህና መጣክ የኔ ሰጪ የኔ ደግ። ተባረክ ዙሚዬ። ተመስገን። አንቺ ሳሪ ምን ነው ቀራለሽ እንዴ? ስለተባረኩ ዝም አልሽ ሳሪ? እሺ ኤሚዬ ቴንኪው እናቴ ኔ ፍቅር። ሳሪ ምን ነው ቀራላችሁ እንዴ? ብርጅስቶን ዝም አላችሁ? ምቀኛ ድሩም ከሩካ ይመጣል። ወይ ቴንኪው እናቴ ቴንኪው የኔ ፍቅሮች። ተቃጥለው ነው እኮ ድሮም የዱባይ ሰው ነግራችሁ ልምቀኛ ልኩት ቢለይ አመት አይቆዩ አለች ቤታ። እታችሁኝና ጻፊላቸው። ነይ የጅረጅ እታች ጻፊላቸው። በጣም ነው እንደ ለዩሽ፣ በጣም ነው የተለየሽው። ከታች ኮመንት ላይ ጻፊላቸው፣ ያነቡታል። ከልጅ ለዩብሽ ጻፊ። እሷን እግዚአብሔር አንደበቷን ይዞ ሲያስተኛልኝ አንቺ ትነሻለሽ። እሷ እኮ በልመና ደክሟት ፌንት ሰርታን የተኛቸው አቅቷት ሌሊቱንም ቀኑንም ስትለምኑላ። ጉድ እኮ ነው ገና ጉድ። ምን ነው ዝኑና ብርጅስቶን ጎን ለጎን ተቀመጣችሁ? ዝኑና ብርጅስቶን አቀማመጣቸውን አያቸዋቸው? ፍቅሮቼ ተከብረሽ ጸጥ ብለሽ ተቀመጪ። ቦልኬ ከምሸኝሽ ከዚህ ቤት ወይዘሮ ምስር። ቴንኪው ነፍጠኝቷ የኔ እናት። አንቺማ የራሴ ነው ይቀመጥልኝ። አዎ ሚዩት አርገሽ ኮች እንደገባሽ ትንፍሽ እንዳትይ። ብርጅስቶን እና እንትና ምን ነው ዝም አላችሁ? ወይኔ ማዚ ላስገባት ስል እንትኑ አስመለጠኝ። ማዚ አለው ጉቺ እንደጎን ነው ናችሁ። ብርጅስቶን እና ማን እንዳስከንግል ምን አስበሽ ነው እንደዚህ ማፊት አትንሻት። ዝኑን እንዴ አዋሪያት ምን ታረቃችሁ አይደል እንዴ? አይደብርሽም እንዴ? አይ ኧረ በእናትሽ እንዴ እኔ ምን አገባኝ? ነሳችኝ አልነሳችኝ እንዴ? እኔ አንቺ ቤት ነው ያለሁት። ዋይ ደስ አይልም ብዬ ነው። አማሪ ደግሞ ማዚን ፎሎ አድርጉልኝ። ማዚ ፋሽንን ፍቅሮቼ የኔዎቹ። እኔ መቼም እንደ ብርጅስቶን 10 አላስተጋባባችሁም። ራሴን ያመኛል። ትጠቅማችኋለች። ፎሎ አድርጓት ማዚ ፋሽንን ማሮቼ። ማዚዬን ፎሎ አድርጓት። እኔ እንደ ብርጅስቶን 150 ሺህ ጊዜ ጁጁን 30 ሺህ ያስገቡ፣ ጁጁን 30 ሺህ ያስገቡ እያልኩ አላቃወሳችሁም። ፎሎ አድርጉልኝ ማዚ ፋሽንን። ትጠቅማችኋለች። ለራሳችሁ ነው። ጠቃሚ ግለሰብ ነች። እኔ ስላችሁ ዝም ብላችሁ አድርጉ፣ ይጠቅማችኋል። እንደ ብርጅስቶን መቼም ላያችሁ ላይ አላስተጋባባችሁ። 50 ሺህ ጊዜ ጆሮአችን ላይ ስታስተጋባ ትላንትና። ፎሎ አድርጓት።
ማዕዝዬ የኔ ፍቅር ፎሎ አድርጉ ማሮች። አዎ እርስ በርሳችሁን ፎሎ ተደራረጉ። ማዕዝንም ፎሎ አድርጓት። ወይኔ ማዕዝን ፎሎ አድርጓት። ሳሪ ማዕዝን ፎሎ አድርጓት በያቸው እስኪ። ማዕዚ ፋሽንን ማሮቼ 6200 ሰዎች አላችሁ። ሁላችሁም ፎሎ አድርጓት ማዕዚ ፋሽንን። ጎበዞች ጋይስ ማዕዝዬም ፎሎ እያረጋችኋት ነው። ሁላችሁም ፎሎ አርጓት እሺ ወርቆቼ። ተባረኩ ተባረኩ ተባረኩ። ማዕዝን ፎሎ ያረጋችሁልኝ መድኃኒዓለም ፎሎ ያረጋችሁ አቡ ፎሎ ያረጋችሁ መድኃኒዓለም ሁላችሁ ነው። ጎበዞች ሙኒት ረጉች እየተጨቃጨቀች እንዳይሆን ከሰዎቹ ጋር እኔ ምን አውቃለሁ። የቷር ጋርች ልደውልባት። አይ ላይቭ ላይ እንዳለ ነው ታውቂያለሽ። እየጠበቅናት ነው። ቢሆን አትነግረንም። ሜቢ ያልተመቻት ይሆናል ሚዩቱን ለመክፈት። ትንሽ እንጠብቅ። ቆይ ግድ የላችሁ ብሪጅስቶን አውሩ፣ ሁላችሁም ተጫወቱ። ጁጁ ወይ ማሪ ወይ በውስጥ ጽፍላታለሽ። እንደዛ ሆኖ ደውልላት። ያው እሺ አውሩ። ሳሪ ምንድነው ጸጥ ያላችሁት? ጋይስ 1 ሚሊዮን አስገቡት። ታፕታፑን
አታነሳም። እንኳን መኪና ውስጥ ትታወርዳ ይሆናል እንጂ ሰላም ነው የሚሆነው። ምንም አይሆንም በእርግጠኝነት። ልጅቷ እና እሷ ብቻ ናቸው የሄዱት። አዎ ማን አብሮት ይሄዳል? ሌላ ስራ ታሜ ስትባል አይደላትም እንዴ? በማለት ሙኒት ሚውቷን አንስታለች እኮ እየሰማን አይደለም። አይ ሚውት ነው ሚውት አይደለም የሚታየው። እኔ ጋር ሚውት ነች። ሚውት ነች አላነሳችም። እኔ ጋር ሚውት ነው የሚያሳየኝ። አዎ አይደል? አዎ ልክ ነች፣ ሚውት ነች። ስልኳን መኪና ውስጥ ላወርዳ ይሆን መሰለኝ። አዎ ስደውልላት ያላነሳችሁ ለዛ መሰለኝ። እግዚአብሔር ተመስገን ነው። እየሰበሰብን ስለነበረ ነው እቃሽ ለመጣላት ትንሽ ሞከሩ፣ ግን አልሐምዱሊላህ አልፏል። ማለት ምን ነው የሚገርም እቃ የሰጠቻትን አንቺ ልጅቷ ወደ 8-9 ሻንጣ አላት። የት ራሱ እንደሚገባ አላውቅም። የሰጠቻትን እቃ በጠቅላላ ተቀበለቻት። ላኢላሀ ኢለላህ አንቺ አሮጌ ጫማ አልቀረም ስትቀበላት። የት ነው ያለሽ? ወጣልሽ ማሜ? ላ እንዴት ትጨኑታላችሁ ታዲያ? አንዴ የቻልነውን እንጭናለን፣ መቀመጫውም ላይ እናደርጋለን እንጂ ሲጀመር ቆሻሻውን ታይ ዝም ብሎ መጎተት የለም ብያታለሁ። እኔም ጋር ቢሆን ቦታ የለም። አልሐምዱሊላህ ማለት ነው። ብቻ ግን በጣም ነው የሚገርመው ሁልጊዜ የወንድምየው የባሏ የተፋታችው ባሏ ሰራተኛ ያልሰጠቻት ኢንፎርሜሽን የለም። እሺ እንዲያሉሽ እያንዳንዱን ነገር እየተረጎመች እኛ እዚህ የምናወራውን እንዳለ አንድ በአንድ በቤት ውስጥም ያሉት ሰራተኞች እየለቀቁ ነው። አንደኛው አመት ከምናምን፣ አንደኛዋ ደግሞ 4 ወር ነው 5 ወር እንትን ያልተሰራላት ወይ የሚናገሩት ለመወደድ ብለው እኮ ነው። እኛ የመሰለን ነገሩን ሲሉ እኛዋ እዚህ ያሉት ልጆች ነበር የመሰሉን ነው። የባልየው ሰራተኛ ናት ነጋሪዋ። ሾካካ ነገ አንቺም ትደውያለሽ እያልሽ ጠብቂ። ወይኔ ግን አበሻን አውቃታለች ልጅቷን ማንን? የባሏን ሰራተኛ ጊዜ ቅጣትኛ ከማንም ጋር አንነጋገርም፣ አንደራደርም። ጊዜ አለ ደጉ እግዚአብሔር ቀን አለው። ዝም በሉ።
ማሚ ማሚ ቆይ ሙኒት ቢዚ ነች መሰለኝ ጁጁዬ። አይ ቲንክ መኪና ውስጥ ገብታለች መኪና ውስጥ የገባች መስሎኝ ነው። ጁዬ ምን ላይ ደረሳችሁ? ሳሪ ደውዪልኝ እንዴ? በ88 ሺ ወይ እየሰማሁሽ ነው እኮ አንዴ እስከወጣ ነው ከነሱ ጋር ደውዪ። እሺ በ88